ሰላም ጤና ይስጥልን ውድ የመስታወት ቤተሰቦች እንደ ሁልጊዜው መረጃዎችን ይዘናል ተከታተሉን። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የሚሰጡን እርዳታ አቁሚ ማለቷ ተሰምቷል። ይህ መረጃ የሚያሳየው የኢትዮጵያና የሶማሊላንድ ስምምነት የአፍሪካ ቀንድ ጉዳይ ብቻ መሆኑ አብቅቶ የአረብ ሀገራት ሀያላን የሚፋለሙበት ሜዳ መሆኑን ነው። ሳውዲ አረቢያ ኤሚሬትስን እጅሽን ሰብስቢ ማለቷ በኢትዮጵያ ላይ የሚደረገው ዲፕሎማሲያዊ ጫና ከፍ ማለቱን ያሳያል። ኤሚሬትስ ግን ለቢሊዮን ዶላር ኢንቨስትመንቷ ስትል ለሳውዲ ጥያቄ ሽትል ይሆን ወይስ የራሷን መንገድ ትቀጥላለች? ዝርዝር አለን፣ አብራችሁን ቆዩ። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በቀጠናው የበላይነትን ለመያዝ የሚያደርጉት ድብቅ ፉክክር አሁን በኢትዮጵያ ጉዳይ ላይ ፊት ለፊት መጋጠማቸውን ያሳያል። ሳውዲ አረቢያ ለኤሚሬትስ ያስተላለፈችው መልእክት ግልጽ ነው። ለኢትዮጵያ የምታደርጊውን ድጋፍ አቁሚ። ምክንያቷ ደግሞ ሳውዲ አረቢያ የኢትዮጵያና የሶማሊላንድ የባህር በር ስምምነት የቀይ ባህርን ጂኦፖለቲካ ያናጋል ብላ ታምናለች። ሳውዲ አረቢያ ኤሚሬትስን የአረብ ሀገራት የጋራ መርህን ወይም በተለይም የግብፅንና የሶማሊያን ጥቅም ማስከበር መጣስ የለባትም የሚል ጠንካራ አቋም ይዛለች። የግብፅ ፕሬዝዳንት አልሲሲ ወደ አቡዳቢ ያቀኑት ለሽምግልና ቢሆንም ግብጽ በዚህ ጉዳይ ውስጥ ቀጥተኛ ተጠቃሚ ናት። ግብጽ ከኢትዮጵያ ጋር በአባይ ግድብ ጉዳይ ላይ ውጥረት ውስጥ ስላለች ኤሚሬትስ ለኢትዮጵያ የምታደርገውን የገንዘብና የዲፕሎማሲ ድጋፍ እንድታቆም ትፈልጋለች። አልሲሲ የሳውዲን መልእክት ይዘው መሄዳቸው በኤሚሬትስ ላይ የሚደረገው ጫና የሳውዲና የግብጽ የጋራ አቋም መሆኑን ለማሳየት ነው። የተባበሩት አረብ ኤሚሬትስ በአሁኑ ወቅት በሁለት ምርጫዎች መካከል ትገኛለች። ከኢትዮጵያ ጋር ያላትን ስልታዊ ወዳጅነትና በሶማሊላንድ በርበራ ወደብ ላይ ያላትን ግዙፍ ኢንቨስትመንት ማስቀጠል ከታሪካዊ አጋሮቿ ወይም ሳውዲና ግብጽ ጋር ላለመጋጨት ስትል ለኢትዮጵያ የምታደርገውን ድጋፍ መቀነስ የኤሚሬትስ መልስ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ቀንድ ሰላምና ፖለቲካ ወሳኝ ነው። ይህ ውሳኔ ለኢትዮጵያ መንግስት እጅግ ፈታኝ የሆነ የዲፕሎማሲ አውድ የሚፈጥር ነው። ሳውዲ አረቢያ የያዘችው አቋምና የኤሚሬትስ ቀጣይ እርምጃ በኢትዮጵያ ላይ የሚያመጣውን ተጽዕኖ ይኖራል። ኢትዮጵያ ይህንን የሳውዲ አረቢያ ግፊት እንደ ሉዓላዊነት ጣልቃ ገብነት ልታየው ትችላለች። ኢትዮጵያ ከኤሚሬትስ ጋር ያላትን ቀጥተኛ ግንኙነት ለማጠናከርና ሳውዲ አረቢያ የምታደርገው ጫና የሁለቱን ሀገራት የኢኮኖሚ ጥቅም እንደሚጎዳ ለማስረዳት ትሞክራለች። ኤሚሬትስ በጫና ምክንያት ድጋፏን ከቀነሰች ኢትዮጵያ ፊቷን ይበልጥ ወደ ቱርክ ወይም ቻይና በማዞር የባህር በር ፍላጎቷን የሚያስፈጽምላት አጋር ፍለጋ ላይ ልትጠመር ትችላለች። ኤሚሬትስ ለሳውዲ ጥያቄ ሙሉ በሙሉ እሺ ብላ ድጋፏን ታቆማለች ተብሎ አይገመትም። ይልቁንም የሚከተሉትን ስልቶች ልትከተል ትችላለች። ለኢትዮጵያ የምታደርገውን ወታደራዊ ወይም ቀጥተኛ የገንዘብ እርዳታ ለጊዜው ቀንሳ በማሳየት የሳውዲንና የግብጽን ቁጣ ለማርገብ ትሞክራለች። ኤሚሬትስ በሶማሊላንድ በርበራ ወደብ ላይ ያላት ጥቅም የረጅም ጊዜ በመሆኑ ይህንን ፕሮጀክት ከፖለቲካው ነጥላ የንግድ ስራ ነው በሚል ሽፋን ልታስቀጥለውም ትችላለች። ሳውዲ አረቢያ ወደ ግብጽና ሶማሊያ ወገን በግልጽ ማዘንበሏ በአፍሪካ ቀንድ ያለውን የኃይል ሚዛን ይቀይረዋል። ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ የበላይነት ለማስቀጠል ከኤሚሬትስ የምታገኘው የገንዘብ ድጋፍ ወሳኝ ነበር። ይህ ድጋፍ ከተቋረጠ የሀገር ውስጥ የኢኮኖሚ ማሻሻያዋና የባህር በር ህልሟ ትልቅ እንቅፋት ይገጥመዋል። ግብጽ ሳውዲን ተጠቅማ ኤሚሬትስን ከኢትዮጵያ መነጠል ከቻለች በአባይ ግድብ ድርድር ላይ የላቀ መደራደሪያ አቅም ታገኛለች። የተባበሩት አረብ ኤሚሬትስ አሁን ያለችበት ሁኔታ በሁለት ስለት መካከል መሆን ነው። በአንድ በኩል ከሳውዲ ጋር ያላት የንግድና የፖለቲካ ትስስር፣ በሌላ በኩል ደግሞ በኢትዮጵያና በሶማሊላንድ በኩል ያላት የቀይ ባህር ስልታዊ ጥቅም። ኤሚሬትስ ለሳውዲ እሺ ካለች ኢትዮጵያ ታማኝ ወዳጇን ታጣለች። እምቢ ካለች ግን የአረብ ሀገራት ፍጥጫ ወደ አደገኛ እርምጃ ይሸጋገራል። በቀጣይ ቀን ከአቡዳቢ የሚወጣው መግለጫ የኢትዮጵያን ቀጣይ ዕጣ ፈንታ ይወስነዋል። ይህ የሳውዲ አረቢያ ግፊት በኢትዮጵያ ኢኮኖሚና በዶላር ምንዛሬ ላይ ሊያመጣ የሚችለው ተጽዕኖ እጅግ ከፍተኛ ነው። በተለይም አሁን ኢትዮጵያ ያለችበትን የማክሮ ኢኮኖሚ ማሻሻያ ሁኔታ ግምት ውስጥ በማስገባት ትንታኔውን እንዲያቀርበዋለው። በዶላር ምንዛሪና በውጭ ምንዛሪ ክምችት ላይ የሚኖሩ ተጽዕኖ አለ። ኢትዮጵያ ካሏት ዋነኛ የውጭ ምንዛሪ ምንጮች አንዷ የተባበሩት አረብ ኤሚሬትስ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ባንክ የምታስቀምጠው በቢሊዮን የሚቆጠር ዶላር የብርን ዋጋ ለማረጋጋት ትልቅ ሚና ነበረው። ሳውዲ ይህ ድጋፍ እንዲቆም የምታደርገው ግፊት ከተሳካ በሀገር ውስጥ ያለው የዶላር እጥረት ሊባባስና የብር ዋጋ በከፍተኛ ሁኔታ ሊቀንስ ይችላል። ኤሚሬትስ ለኢትዮጵያ የምታቀርባቸው የንግድ ብሮችና የንግድ ፋይናንስ ካቆሙ አስፈላጊ የሆኑ ምርቶችን እንደ ነዳጅና መድኃኒት ለማስገባት የሚደረገው ጥረት ከፍተኛ መሰናክል ይገጥመዋል። ኤሚሬትስ በሶማሊላንድ በኩል የምታደርገው የቢሊዮን ዶላር ኢንቨስትመንት ለኢትዮጵያ የባህር በር ህልም የጀርባ አጥንት ነው። ሳውዲ ድጋፍ አቁሚ ስትል ይህ የኮሪደር ልማት እንዲቀዘቅዝ ወይም የኢትዮጵያ ድርሻ እንዲቀንስ ግፊት ማድረጓ ነው። በኢትዮጵያ ውስጥ በተለያዩ የኢንቨስትመንት ዘርፎች ላይ የተሰማሩ የኤሚሬትስ ኩባንያዎች ስራቸውን ካቀዘቀዙ የስራ አጥነት መጠንም ሊጨምር ይችላል። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። እየታዩ ያሉ የፖለቲካ ለውጦች ወዴት ያመሩ ይሆን? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለሌሎች ሼር ማድረጋችሁን አትርሱ። በቀጣይ አዳዲስ መረጃዎች እስክንገናኝ ድረስ ሰላም ሁኑ።